ገርበሉስ በጠላት አይያዘም ጠላት አይደርስበትም ያመልጣል በሉኝ እስኪ ሁላችሁም ታቁት የተጽናናችሁበትን የእግዚአብሔርን ቃል ክፍል አነባለሁ የማቴዎስ ወንጌል ምዕራፍ 2 ቁጥር 7 ላይ እንዲያል ከዛ በኋላ ሄሮድስ ሰባ ሰገልን በስውር ጠርቶ ኮከቡ የታየበትን ዘመን ከነርሱ በጥንቃቄ ተረዳ ወደ ቤተልሔምም እነርሱን ሰዶ ሂዱ ስለ ሕፃኑ በጥንቃቄ መርምሩ ባገኛችሁትም ጊዜ እኔ ደግሞ መጥቼ እንድሰግድለት ንገሩኝ አላቸው እነርሱም ንጉሱን ሰምተው ሄዱ እነሆም በምስራቅ ያዩት ኮከብ ሕፃኑ ባለበት ላይ መጥቶ እስኪቆም ድረስ ይመራቸው ነበር ኮከቡንም ባዩ ጊዜ በታላቅ ደስታ እጅግ ደስ አላቸው ወደ ቤትም ገብተው ሕፃኑን ከእናቱ ከማርያም ጋር አዩት ወድቀውም ሰገዱለት ሳጥኖቻቸውን ከፍተው እጅግ መንሻ ወርቅና ዕጣን ከርቤም አቀረቡለት ወደ ሄሮድስ እንዳይመለሱ በህልም ተረድተው በሌላ መንገድ ወደ አገራቸው ሄዱ እነርሱም ከሄዱ በኋላ እነሆ የጌታ መልአክ በህልም ለዮሴፍ ታይቶ ሄሮድስ ሕፃኑን ሊገድለው ይፈልገዋልና ተነስ ሕፃኑንና እናቱንም ይዘህ ወደ ግብጽ ሽሽ እስክነግርህ ድረስ በዚያ ተቀመጥ አለው ኢየሱስ ያድናል ይህንን ክፍል ሁላችሁም እንደምታውቁት ብዙ ጊዜ እንደጸለያችሁበት ኢየሱስ ክርስቶስ የተወለደበት ጊዜ ዓለምን ሊያድን ሰው ሆኖ የመጣው ኢየሱስ የተወለደበት ጊዜ ሰዓት ነውና እዚህ ግርግም ውስጥ የመጡትን ሰዎች ታውቃላችሁ ሰባ ሰገሎች ሌሎችም መጥተዋል ስጦታ ይዘው መጥተዋል ሰማይ በሚገርም ደስታ ይሄንን የኢየሱስን መወለድ አድንቋል መላእክት ሁሉ መጥተው በነገራችን ላይ መላእክት እሱ አምላክ ስለሆነ ለማጀብ ብቻ አይደለም የመጡት የሆነ አምላክ ተወለደ ብለው የነገር ሊነግሩን አይደለም የመጡት ሁሉ ጊዜ አጠገቡ ሆነው ያላዩትን ፊት ለማየት ነው የመጡት ኢየሱስ ያድናል የኛ ጌታ ስሙ ይባረክ እንዲህ ብለን ማን ገልጸው ጌታ ኢየሱስ ያድናል ይሄን ይመስላል ብለን የሆነ ቀራጭ ቀደም እንደዘመርነው ማለት ነው የትኛውም ሳሊ ማይስለው የትኛው አንጥረኛ የሆነ አንጥሮ የሆነ ቅርጽ ማይሰራለት ማንንም እንደዚህ ነው ብሎ ሊያብራራ የማይችል አምላካችን እግዚአብሔር ስሙ ይባረክ እና ይሄ ሁሉ ሰማይ ከምድር የሚሆን ደስታ የሆነበት ጊዜ ነበርና በዚህ መካከል ላይ ደግሞ ሄሮድስ የሚባለው ንጉስ እንደምታውቁት ይሄ የሄሮድስ መንፈስ በጣም ከባድ የሆነ መንፈስ ነው ሄሮድስ ማለት በሮም አገዛዝ ዘመን የሮም ገዢ የሮም መንግስት በይሁዳ ላይ የሾመው አለቃ ነው ይሁዳን ያስተዳድር ዘንድ የተሾመ አለቃ ነው ታላቁ ሄሮድስ በጣም የስልጣን ጥመኛ ነው እንደው ስለ ሄሮድስ አንዳንድ መጽሐፍ ሲናገሩ ምን ይላሉ መሰላችሁ ሄሮድስ በጣም ስልጣኑ እንዲነካበት ስለማይፈልግ በጣም ከሚቃወሙት አጠገቡ ካሉት ነገስታት ሚስት ያገባል አማች ይሆናል ለምን ስልጣኑ እንዲቆይለት እና በስልጣኑ ማንንም እንዲመጣበት አይፈልግም በስልጣኑ ከመጣችሁበት ያስወግዳችኋል ማንንም ሰው ስልጣኑ እንዲነካበት አይፈልግም እንደውም አንዳንድ የታሪክ ጸሐፊዎች ከዚህ ከይሁዳ እንኳን ከ12ቱ ነገድ አንድ ሴት አግብቶ እሷንም ልጆቿንም በስልጣን ምክንያት እንደገደላት አንዳንድ ስለ ሄሮድስ የተጻፉ ጽፎች ያስረዳሉ ምክንያቱም በስልጣኑ ከመጣበት ለልጁ አይራራም ለሚስቱ አይራራም ገዳይ ኢየሱስ ደግሞ የይሁዳ ንጉስ ተወለደ ተብሎ ነው የተወራው ስለዚህ በስልጣኑ የመጣበት ስለመሰለው ከመግደል ወደ ኋላ አይልም ዛሬ እኔ ልንገራችሁ የሆነ ነገር ተነካ ብሎ የሆነ ነገር ልትነካ ነው ብሎ ሊነካ ነው ብሎ የተቆጣ በኢየሱስም አያገኘ አሜን ሄሮድስ ፕሮግራሙ አንድ ነው ኢየሱስ የሚሞትበት የመጣበት ፕሮግራም አይደለም እንዴት የይሁዳ ንጉስ ይሆናል ከኔ በቀር እንዴት ስልጣን ላይ ይቀመጣል ይሄ የሄሮድስ አሰራር በሱ ብቻ አይደለም የሚገርማችሁ ነገር እነዚህ ሄሮዳውያን የሚባሉት ይሄ የሄሮዳውያን ቤተሰብ የሆኑት የነገስታት ቤተሰብ የሚገዙ የነበሩት በዛ ዘመን 2 አመት የሞላቸውን ህፃናት በጠቅላላ አስጨፍጭፏል ከ2 አመት በታች የሆነው ለስልጣኑ ሲል ደግሞ በጣም የሚገርማችሁ ዮሐንስን ደግሞ አንገት ያስቀላውን ከሱ በኋላ የነገሰው ነው አንቲፓስ የሚባል በቃ ስልጣን አካባቢ ከመጣችሁ አንገታችሁን ይቀላሉ ችግር የለባቸው ማንንም እንዲህ ነው ብሎ እንዲነካቸው አይፈልጉም ጨካኞች ናቸው ስለዚህ ይገላሉ ካሉ ይገላሉ አግሪጳንም ደግሞ ታያላችሁ ከሱ እግር ተከትሎ የነገሰው ሐዋርያት ምዕራፍ 12 ላይ ያዕቆብን ገሎ ጴጥሮስን ያዘ ጨካኝ የሆነ ምክንያቱም በስልጣን ለመቆየት ህዝቡን ደስ ማሰኘት ነው የሚፈልገው በጌታ በኢየሱስም ለሆነማ ደስታ አንተ ጭዳቱን ለሆነ ደስታ ያንተ ነገር መስዋዕት አይሆን ያንተ ስራ መስዋዕት አይሆን ያንተ አገልግሎት መስዋዕት አይሆን ያንተ ቢዝነስ መስዋዕት አይሆን እስኪ አይሆን
በሉስ። አየ የተቀቡ ሰዎችን የእግዚአብሔር ፕሮግራም ያለባቸው ሰዎች እየገደለ በህዝብ ደስታ ስልጣኑን ማራዘም ጊዜውን ማራዘም የሚፈልግ መንፈስ አትንኩኝ የሚል መንፈስ ነው። ዛሬ ከስሩ በኢየሱስም ይገለበጣል። እና በዚህ ጭካኔ ልክ ነው ሄሮድስ እንድትረዱት የሚያስፈልገው። የሆነ ተራ ንጉስ አይደለም፣ ዝም ብሎ ሊገድል የወጣ አይደለም። ጨካኝ ነው፣ ገዳይ ነው። በስልጣኑ ከመጣችሁበት ያጠፋችኋል። ሁሉ ማጥፊያ ያለው። የሚገርማችሁ ነገር የሄሮድስ መንፈስ በጣም ጨካኝ ብቻ አይደለም፣ ይሄ ጠቢባንን ይዟል። አያችሁ ሰባ ሰገሎች ማለት ወይ ኮከብ መቼ ምን እንደሚሆን የሚያውቁ የጥበብ ሰዎች ናቸው። ተመራማሪዎች ናቸው። ዕውቀት ያላቸው ሰዎች ናቸው። መቼ ምን እንደሚሆን መጽሐፍትን መርምረው የሚያውቁ ሰዎች ናቸው። ጠቢባንን የሄሮድስ መንፈስ የሚይዘው ጠቢባንን ነው፣ አዋቂዎችን። ጠቢባን ጋር ይመጣና ገላለሁ ብሎ አይደለም የሚለው፣ ገላለሁ ብሎ አይደለም የሚመጣው። እስኪ እኔ የሚላል ትሁት ነው የሚሆነው፣ መጥቶ ጠቃሚ ነው የሚሆነው፣ እኔም ልስገድለት ይላል። አይ ዕውቀት ያላቸው ጠቢባንን እንኳን ማሳት የሚችል ነው የሄሮድስ መንፈስ። ዛሬ በኢየሱስም አያገኛችሁ። እኔ ለአንድ ሰው እያወራው ነው። አያገኛችሁ፣ ህልማችሁን አያገኘው። የሆነ በሲስተም በሆነ መንገድ መጥቶ የሆነ ነገራችሁን ልጅ በጌታ በኢየሱስም አይሆንም። አግኙ ካለ በኋላ ከእናንተ ጋር ይሄዳል አላለም። ለምን? ጤነኛ መንፈስ የለውማ። ከዛ ስትመለሱ ንገሩኛል፣ እኔም ደግሞ ሄጄ ልስገድለት። እነዚህ ሰዎች በጣም ፖዚቲቭሊ ነው የሄዱት፣ በቅንነት ነው የሄዱት። ያ ማለት ሄደው ሰግደውለት አግኝተው የይሁዳ ንጉስ ብለው ሰግደውለት ተመልሰው እሱም እንደሚሰግድ ነው አስበው የሄዱት። ግን ሌሊት ላይ መልአክ መጣ። ዛሬ ለአንዳንዶች በጌታ በኢየሱስ ማታካታካዲያ የሆነ ተንኮልን ታልፍ ዘንድ፣ የሆነ ክፉ ሴራን ታልፍ ዘንድ፣ ሊገል የወጣውን ታልፍ ዘንድ በጌታ በኢየሱስም ጣልቃ የሚገባ የእግዚአብሔር እጅ ይመጣል። ጣልቃ የምትገባ የእግዚአብሔር እጅ ትመጣለች። አሜን። አይገርምም? እሱ በጥበብ ሰባ ሰገልን አታሎ ሊገድል ሲዘጋጅ እግዚአብሔር ደግሞ ሊያነቃ መጣ። አጠገባሉ በቀን ሰዎች፣ በሚወዱ ሰዎች፣ በሆነል ነገር ደስ ባላቸው ሰዎች ጠላት አይጠቀምም። አሜን አሜን። ይሄን አሜን በል። አሜን። ይኸውልህ ክፉ ሰዎች ቢሆኑ ትጠነቀቃለህ፣ ችግር የለውም እተለይ ምናምን ብለህ ትይዛለህ። ግን ጠላት ሁሉ ጊዜ ሊያጠቃ ሲመጣ በምትወዳቸው አጠገብ ባሉ እንዲህ ያደርጉኛል ብለህ ማታሰባቸው በእድገት ደስ በሚላቸው ሰዎች ይመጣል። ዛሬ አናቱ ይመታ። አሜን። ለምን መሰለህ? ስብራት ይበዛል። አሁን እነዛ ሰዎች መጥተው ያንተ ነገር ቢበላሽ፣ ያንተ ነገር ቢስተጓጎል፣ ያንተ ነገር የሆነ ነገር ቢሆን ከነገሩ ይልቅ የነሱ ጉዳይ ልብህን እንደሚሰብረው ጠላት ያውቃል፣ እንደማትነሳ ያደርጋል። ዛሬ ግን በኢየሱስ ቀድሞ ጣልቃ የሚገባ የእግዚአብሔር ሃሌሉያ። አታጡም፣ ወዳጆቻችሁንም አታጡም፣ ስለናንተ መልካም የሚያሰቡትንም አታጡም። እግዚአብሔር በኢየሱስም ያነቃላችኋል። በእናንተ ላይ የሆነ ሰው ሊያሳስት ያለ መንፈስ ይመታ። ሄሮድስ እንደው የእግዚአብሔር መልአክ መጥቶ ባይነግራቸው ኖሮ ሄደው እዚህ ጋር ያለው ብለው ለሄሮድስ ቢነግሩት ኖሮ የሚፈጠርባቸውን ጸጸት አሰባችኋል? ዛሬ እናንተም ወዳጃችሁም አይጸጸትም። አሜን። እግዚአብሔር ነገራችሁ እንዳይሞት ጣልቃ ገብቷል። እግዚአብሔር ጣልቃ ገብቷል። በል እሱ ያላቸው በጣም በለውሳስ ድምፅ ግን የመግደል ፕሮግራም ይዞ ነው የተናገራቸው። እዛ እግዚአብሔር ደግሞ መልአክ ላከና እንደዚህ ያላቸው በመጣችሁበት መንገድ እንዳትመለሱ፣ ኢየሱስ ያድናል፣ ከሚገለው ጋር እንዳትተባበሩ። አረ ግድ የላችሁም። አንዳንድ ሰዎች የምስራች አለ። በጌታ በኢየሱስም ከገዳዩ ጋር አይተባበሩባቸው። አውቀውም ሳያውቁ ሊያጠፋችሁ ከወጣው ጋር አይተባበሩ። አሜን አሜን። አሉና መንገድ ቀይራችሁ ሄዱ ባለው ጊዜ እግዚአብሔር ባላቸው ጊዜ መንገድ ቀይረው ሲሄዱ እጅግ ተናደደ ይላል። የሄሮድስ መንፈስ ከባድ ነው። በዚህ ጋር ስትጠብቁት ዲፕሎማሲ ይሰራል። እኔ ዛሬ አንዳንድ መንፈስ መጣል ውስጣችሁ ያለውን ፕሮግራም ሊገድል የሆነ ወዳጅ ሆኖ የሚቀርብ፣ አፍቃሪ ሆኖ የሚቀርብ፣ ረጂ ሆኖ የሚቀርብ በጌታ በኢየሱስም አለቅልቀን ደፋን። አይ መንፈስ ቅዱስም አንድ ሰው ያስታደቀቀ ውስጣችሁ ያለውን ህልም ሊገድል የቅርብ ሆኖ አሳቢ ሆኖ ተሳስቻለሁ ብሎ ይቅርታ ያለ የሚመጣ የሄሮድስ መንፈስ ዛሬ በኢየሱስም ወቅተነዋል። ቀኛችሁን ከፍ አድርጉ። ከዘመናችሁ ላይ የተመታ ይሁን።
ከዚህ ቀን ጀምሮ እውነቴን ነው የምላችሁ ዝም ብላችሁ አትኑ። ሰዎች አጠገባችሁ ሲመጡ ማን እንደሆነ መንፈስ ቅዱስ ያወራችሁ። ወዳጅ ነው ገዳይ ነው ምንድነው በሱ ውስጥ ያለው ፕሮግራም የሚል የመንፈስ ቅዱስ ድምጽ በኢየሱስም ይሰማችሁ። አሜን። እና መንገድ ቀይረው በሄዱ ጊዜ እጅግ ተበሳጨ ይልና እንደዚህ ይላል። አሁን አያችሁ የሰራው ዲፕሎማሲ ፈረሰበት። የማታለሉ ሲስተም ዛሬ በኢየሱስም ይፍረስ። አሜን።